الحمد لله العزيز الغفور الذي بيده مقاليد الأمور، يبدد بقدرته مفاتيح الخيرات والشرور، يعلم خائنة الأعين وما تخفي الصدور. أحمده سبحانه، أحمده حمدا يليق بكريم وجهه وعظيم سلطانه. له الحمد في الأولى والآخرة، وإليه ترجع الأمور. وأشهد أن لا إله إلا الله وحده لا شريك له، ولي الذين آمنوا يخرجهم من الظلمات إلى النور. وأشهد أن محمدًا عبده ورسوله، وصفيه وخليله، وخيرته من خلقه، الداعي إلى دار السرور. صلى الله عليه وعلى آله وأصحابه الذين لم تغرهم الحياة الدنيا، ولم يغررهم بالله الغرور. وسلم تسليما كثيرا إلى يوم أن يبعث من في القبور. أما بعد، عباد الله، فأوصيكم ونفسي بتقوى الله عز وجل في السر والعلن. يا أيها الذين آمنوا اتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم ذنوبكم ويغفر لكم، والله ذو الفضل العظيم. أيها المؤمنون، لقد علمنا ديننا ألا ننسى لأهل الفضل فضلهم، ولأهل المعروف معروفهم، ولأهل السعي سعيهم. هكذا هي الأخلاق الإسلامية المتكاملة الراقية. أخرج الإمام أحمد وغيره من حديث ابن عمر رضي الله عنهما قال النبي صلى الله عليه وسلم: من صنع إليكم معروفا فكافئوه، فإن لم تجدوا ما تكافئونه فادعوا له حتى تروا أنكم قد كافأتموه. أيها الأحبة، اسلمنا ሃይማኖት ስነ ምግባርን በማረቅ ረገድ ላይ ليس له مثيل። ለምን? መለኮታዊ ስለሆነ፣ ከሰማይ እንደወረደ ስለሆነ፣ የማንም እጅ ስላልገባበት። ስነ ምግባር እረቃ የሰዎችን ማንነት በማስተካከልና በማረም ረገድ ላይ ليس له مثيل። የሆነ ሰው በሕይወታችን መልካም ሊውለን ይችላል። ያ መልካም ነገር አይነቱ ወይንም ብዛቱ ኦር መጠኑ ሊያንስና ሊበዛ ይችላል። አይነቱን ሊለያይ ይችላል። ولكن الإسلام قال: ولا تنسوا الفضل بينكم። መካከላችሁ ላይ የሚኖረውን መልካም ነገር ይብዛም ይነስም እንዳትረሱት። አላሁ ጀለ ወዐዝ እንዳትረሱት። من صنع إليكم معروفا አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ መልካምን ነገር ያደረገላችሁ ሰው ፈካፊኡሁ፣ በዋለላችሁ ውለታ መሰረት ልክ እናንተም መሰሉን ክፈሉት አሉ። فإن لم تجدوا ما تكافئونه، ለዚያ ሰው መልካምን መክፈል ካልቻላችሁ፣ የዋለላችሁን ውለታ መካስና መክፈል ያልቻላችሁ እንደሆነ فادعوا له على الأقل بارك الله فيك وبارك الله في علمك وفي مالك وفي أهلك ዱዓ አድርጉለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሐታ ተረው አነኩም ቀድ ካፈእቱሙህ። ዱዓውን ደግሞ የምታደርጉለት አንዴ ብቻ ሳይሆን የዋለልኝን ውለታ ልኩን መልሼለታለሁ ብላችሁ እስክታምኑ ድረስ ዱዓ አድርጉለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዩሀል አሒባ፣ መልካም የሚያደርጉልን ሰዎች፣ በሕይወታችን ላይ የነሱ አሻራ ያለን ሰዎች ቤተሰብ ሊሆኑ ይችላሉ። ሚስት ልትሆን ትችላለች፣ ባል ሊሆን ይችላል፣ አባት እናት ማን ሊሆን ይችላል፣ የቅርብ ሊሆን ይችላል፣ የሩቅ ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ ሌላ ሃይማኖት ተከታይ ሊሆን ይችላል። ማንም ይሁን ማን ቃለ ረቡል ዒዘቲ ወልጀላል ወላ ተንሰው ልፈضለ በይነኩም من صنع إليكم معروفا ولم يقل من أهلكم ولم يقل من المسلمين ولم يقل من الكفار ولم يقل من فلان وعلان
ولكنه قال من صنع إليكم معروفا فكافئوه መልካም ዋለላችሁ ሰው ለዋለላችሁ ልክ ውለታውን መልሱ አለ ነብዩ ሰለላሁ ዐለይሂ ማንም ይሁን ማን ያ ቤተሰብ ሊሆን ይችላል ሙስሊም ሊሆን ይችላል ክርስቲያን ሊሆን ይችላል ማንም ይሁን ማን መልካም ዋለላችሁ እንደሆነ መልሱለት አሉ ነብዩ ሰለላሁ ዐለይሂ ወሰለም اسمع قصة وقعت في حياة رسول الله صلى الله عليه وسلم هي عجيبة نبي صلوات الله وسلامه عليه በሳቸው ዘመን የተከሰተን ክስተት አድምጡ የኡሳራ በድር የበድር ምርኮኞች 70 ምርኮኞች ነብዩ ሰለላሁ ዐለይሂ ወሰለም በሳቸው እጅ ተማረኩ እንደምታውቁት በድር ላይ የተከሰተውን ክስተት 70 ሞቶ ወይንም ከዛ በላይ ቆርበታች 70 ሞቶ 70 ተማረከ እነዚህ የተማረኩ ሰዎችን ተመለከቱና ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው አንድ መልካም ውለታ የዋለላቸው ሰው አስታወሱ ይሄ መልካም ውለታ የዋለላቸው ሰው ማን ነው እሱ እስማዑ ሙጥዒም ኢብኑ ዐዲይ የሚባል ከመካ ሙሽሪኮች ከሹማምንቶቹ የነበረ ነብዩ ሰለላሁ ዐለይሂ ወሰለም መካ በዳዕዋ ዓለም ላይ ሐያታቸውን በሚችሉት ያህል ጥረት ሲያደርጉ እዛ ህይወታቸው ሲቆይና ሲባክን የሚከተላቸው ሰው ቁጥሩ አናሳ ሆነ ከወጣ ከተባለ እልፍ ካሉ ማኒ እልፍ ይገኛልና አንድ ቦታ ላይ ሆኜ ዝም ብዬ ከምባክንና ህይወት ከሚባክን ወጣ በማለት እስቲ ሌላ ደግሞ አማን ካገኘው በማለት ነብዩ ሰለላሁ ዐለይሂ ወሰለም ወደ ጣኢፍ ሄዱ ጣኢፍ የሚችሉትን ያህል ቆዩ በሚገባቸው አማርኛ መከሩ እንደሚባለው ወር ያህል ቆዩ አንድ ባሪያ ብቻ ነው የሰለመላቸው ሌሎቹ ግን እንኳን ሊሰልሙና ሊቀበሉ ቀርቶ ሞራላቸውን የሚነካ ንግግር ተናገሯቸው ከፊሎቹ ደግሞ አደሟቸው አቀሰሯቸው ባሪያዎቻቸውና ህፃናቶቻቸውን በድንጋይ እንዲወግሯቸው ላኩባቸው ለቀቁባቸው እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ጋር ሁሌ የጣኢፍን ቂሳ ሲያነሱ በሐያቱ እንደ እሁድ ስቃይ ገጥሞት ያቃል ብላ የጠየቀቻቸው ጊዜ በህይወቴ እንደ ጣኢፍ ስቃይ ገጥሞኝ አያቅም አሉ ነብዩ ሰለላሁ ዐለይሂ ወሰለም ጣኢፍ በሄዱበት ነው መርዝ ሊያበሏቸው ሙከራ ያደረጉት ያ ሁሉ ነገር እንዳለ ሆነ አላ ኩሊ ሃል ይሄ ሁሉ ካለፈ በኋላ ተመልሰው ሊገቡ ሲመጡ የመካ ሙሽሪኮች አድማ አደሙ መሐመድ ወጥቷል በወጣበት ይቀራል በየትኛውም አቅጣጫ እንዳይገባ ብለው አደሙ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ባሉም አቅጣጫ የመግቢያ እድልን ሲያጡ አሁን ወራላቸው እንደገና ሊሰበር ሆነ አልሙሂም ቂሳውን ላሳጥረውና አልሙጥዒም ኢብኑ ዐዲይ በኔ በኩል ግባ ጃወርቱ ሙሐመድን አለ እኔ ለመሐመድ ከለላ ሰጥቻለሁኝ አለ ጃወርና ምን ጃወርተ ያ አልሙጥዒም አንተ ከለላ ለሰጠኸው አካል እኛም ከለላ ሰጥተነዋል አንነካውም ብለዋል የመካ ሙስሊሞች በዚህ አልተብቃቃም አልሙጥዒም እንግዲያውሳ ምን አደረገ ልጆቹን በሙሉ የጦር ልብስ አለበሰና መሐመድ ካዕባን ስለሚወድ ጠዋፍ ማድረግ ስላለበት ሁላችሁም ጥበቃ አድርጉለት አብራችሁት ከባችሁት ጋርድ ሆናችሁለት ሂዱአል ነብዩ ሰለላሁ ዐለይሂ ወሰለም አራት ልጆቹን በአራቱም የካዕባ ማዕዘን ላይ አቆመና ጠላት የመጣ እንደሆነ አንገቱን አውርዱ ለሱ ብላችሁ هذا ሙሽሪክ ግን አላሁ ጀለ ወዐላ ያዝላቸው ነው ብሎ አዘዘና ነብዩ ሰለላሁ ዐለይሂ ወሰለም ጠዋፍ አድርገው ቤታቸውም እዚያው ካዕባ አጠገብ ነበሩና ወደ ቤት አስገብቷቸው አማን ነው አሁን ገብተዋል ሊሄድ ሲላቸው አማን ነው ሂድ ብለው ፈቀዱለት ሄደ تمام هذه القصة አሁን ወደ በድር ነው ላሳጥረውና በድር ላይ 70 ምርኮኞችን ይዘው እንዲተመለከቷቸውና قال الحبيب صلى الله عليه وسلم لو كان المطعم ابن عدي حيا المطعم بهيوت النور فسألني عنهم يعني أن أتركهم له لتركت هؤلاء النتنة لتركت له هؤلاء النتنة
እነዚህን ነቲናዎችን አሉ ነብዩ ሰለላሁ ነቲና እሳቸው ብቻ አይደሉም ቁርአንም ነቲና ብሏቸዋል። ኢነመል ሙሽሪኩነ ነጀስ ብሏቸዋል አላሁ ጀለ ወዐላ። እነዚህን ነጃሳ ግሞችን ሙጥዒም በሀያት ኖሮ በነበር ተውልኝ ብሎ ቢጠይቀኝ በተውኩለት ነበር አሉ ነብዩ ሰለላሁ ዐለይሂ አላህ እሳቸውን ሊያጠፉ ሊገሉ እስላምን ሊያጠፉ የመጡ ጠላቶች ተማርከው ለአልሙጥዒም ሲባል ቢኖር ኖሮ ቢጠይቀኝ ኖሮ ለቅለት ነበር አሉ። አዎ ለምን ወላ ተንሰው الفضل بينكم የትኛውም ሰው መልካም ከዋለላችሁ ያ መልካም የዋለላችሁ አካል የናንተን ሐሳብ ደገፈም አልደገፈ የናንተን ሃይማኖት ተቀበለም አልተቀበለ የናንተን የፖለቲካ እይታ ተከተለም አልተከተለ ولا تنسوا الفضل بينكم هذا هو ديننا وهذه هي شريعتنا وهذه هي أخلاق المسلمين فكيف أخلاقنا اليوم وكيف حالنا اليوم إيه ነው ዲናችን የእስላም አስተምሮ ይሄ ነው። የኛ ማንነታችን ዛሬ ላይ ያለው ነባራዊ ሁኔታ ምን ይመስላል? አልሙጥዒም የሞተው ሙሽሪክ ሆኖ ነው። ሙሽሪክ ሆኖ የሞተን ሰውዬ ውለታውን አንስተው ስለሱ ውለታ ከነሽርኩ ዛሬ ላይ በህይወት ኖሮ እነዚህን ተውልኝ ቢለኝ እተውለት ነበር። አላህ ሹፉ መካሪም አልአኽላቅ ፉፉ معية النبي وكيف كان حاله صلى الله عليه وسلم مع الناس. أيها الأحبة هذه مع الكفار اسمعوا مع أهله ከቤተሰቦቻቸው ጋር ደግሞ እንየው። ለምን እቺ አያ በቀጥታ ከቤተሰብ ጋር የምትገናኝ ስለሆነች እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ كان النبي صلى الله عليه وسلم إذا ذكر خديجة أثنى عليها خديجة نسمعهم بميانسوبت ጊዜ በጣም ባማረ መልኩ ያወድሷት ነበር አሉ እናታችን خديجة فغبت عليها يوما ከለታት አንድ ቀን እንደው ቀናት አደረብኝ ያ هو تزوجني بعد هلاكها بثلاث እኔ እሳቸው ያገቡኝ خديجة ከሞቱ ከሶስተኛው ዓመት በኋላ ነው። ቢሆንም ግን ቀናት አደረብኝ። በሞተች ሴት ቀናች ማለት ነው። ጣውንት አስክሬኗን ተሸክመው አራት ሰዎች ተሸክመው ይሄዱ ጣውንት አየችና ዱንያም ላይ ነገሩ እንደው ነግሰሽ ሊኖርሽው ዛሬ ደግሞ እንደው እንዴት አድርጎ ነው ሁሉም ሊሸከምሽ የሚንከባከበው? ይሄን ያህል ነው የጣውንት ስሜት አይደል? አልሙሂም አሁን ጣውንቷ በሞተችዋ ጣውንት ላይ ቀናሁኝ አሉ። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም እኔ ተናገርኳቸው ማ አክሰረ ማ ተዝኩሩሃ ሐምራአ አሸድቂ ምንድን ነው ደው እሷን የምታነሳው ያቺ እንደው ሐምራ አሸድቅ ብሎ ማለት እንደውቺ በጣም ቀይ እንደገና ደግሞ የጥርሷ ወልቆ ሲያበቃ በእርጅና ፊቷ ሽብሽብ ብሎ ጥርሷ በመውለቁ አማካይነት ጉንጮቿ ወደ ውስጥ የገቡ ሴት ማለት ነው። ደግሞ ያቺን አሮጊት ሁሌ ታስታውሳታለህ፣ እሷን ታወሳታለህ። እንደው ቀድ አብደለከ አላሁ ኸይረን ሚንሃ ያኔ ተዝዑሙ ነፍስሃ አላህ የተሻለችን ተክቶሃል በሳ ቦታ። ልጃገረድ ናት፣ ልጅ ናት፣ እኛ ደግሞ አሮጊት ናቸው። አልበህም ቃለ ነቢዩ ሰለላሁ ወላሂ ማ አብደለኒ ኸይረን ሚንሃ ማ አብደለኒ አላህ ወላሂ ከሷ የተሻለ አላህ አልተካኝም። شوفوا لا ينسى المعروف صلى الله عليه وسلم بعد وفاتها والله ما أبدلني الله خيرا منها كسوة يتشال والله الله ألتكني قد آمنت بي إذ كفر بي الناس السواكو يمجمر يتو أمانينات سوچه لا يكادو بني كيزين وصدقتني إذ كذب بي الناس السواكونات يمجمر حقا نبينا بلا يتقبلجين سوچه لا يستبابلون كيزين وواستني بمالها إذ حرمني الناس نبرتوان هلا في دايا وطاچونا إهل أنتنو بلا يالجين هلهم አንዲት ጉርሻ እንኳን በከለከለን ጊዜ እሷ እኮ ናት መላ ንብረቷን የሰጠችኝ። ታዲያ ማን ይተካታል? እሷን
قال النبي صلى الله عليه وسلم إذن ما أبدلني الله صلى الله عليه وسلم ما نسي صلى الله عليه وسلم معروفها ولو بعد وفاتها كما تجنبها الأنقان ملكام سروان الرسول النبي صلى الله عليه وسلم تعالوا إلى حالنا تعالوا إلى حالنا ولما ننتاجن الملس بيوتاجن لا ينسو أشعارا يعرف بن سوج بتأم بزوناجو نزا سوج بأمنة لنلاقي يجلال بسبا كلا هونو جلال كدم من دار كتير وسولي هونو جلال بتشا يسو أشعارا بيوتاجن لا يأله يعني سو قد يكون أستاذا وقد يكون عالما وقد يكون متى ذكرته ومتى أثنينا عليه متى استوسنا النسو متى أودسنا وال تعالوا إلى حياة الزوجية ودتدار يوتاችን ደግሞ እንምጣ ስለሚስቶቻችን መልካምነት የምናወራበት ጊዜ ይበልጣል ወይስ ስለ ክፋታቸው ስለ ባሎቻችሁ መልካምነት የምታወሩበት ጊዜ ይበልጣል ወይስ ስለ ክፋታችን ሴቶች ምንም አሻራ የለም እኛ እናንተ ህይወት ላይ ምንም አሻራ የለም የነሱ እኛ ህይወት ላይ ولا تنسوا الفضل بينكم عندتن معروف بيوت مرسات يلبن بل قال العلماء من قال لك السلام عليكم وإذا رديت عليه وعليكم السلام هذا فضل وإذا قلت وعليك السلام ورحمة الله وبركاته وهذا ذاك عدل وهذا فضل انتبه إذا قال لك السلام عليكم وقلت له وعليكم السلام هذا عدل هذا بهذا سواء بسواء أما إذا قلت وعليك السلام ورحمة الله وبركاته وهذا فضل ولا تنسوا الفضل بينكم يا سوي السلام عليكم بلوسيل دعاء يا الرجل هنا تولي لو تو يوتو الله انت هباكنش ميست يوتو الله يوتو لسوا يباكن كلات بال تو سنار عند ጊዜ السلام عليكم يا لهنسو وعليكم السلام بلكات بلو انغدوسا وعليكم السلام ورحمه الله وبركاته بلوال لمن فضلوا عدل አድርጓል يعني መልካም ነገር ውሎልሃል እሱ አንተ ደግሞ እጥፍ ድርብ ሆነ መልካም መልስለት ነው ኢስላም هذا هو ديننا بالله ዲናችን ይሄ ነው ኢዘን በህይወታችን ላይ መልካም አሻራ ያሳለፉ ሰዎች መጥፎ ነገራቸውን እናስታውሳለን ጥሩ ነገራቸውን እናስታውሳለን ለምሳሌ ግራም ኃይለኛ ውስጥ መምህር ቢኖር ኦር ኡስታዝ ቢኖር ወይንም ኃይለኛ ወላጅ ኦር ወንድም ቢኖር አካባቢያችን ላይ የሆነ አንድ ኃይለኛ የሆነ ደግሞ መካሪ ገሳይ ሲያስፈልግም ኮርካሚ ቢኖር ያ ሰውዬ ለኛ ሲል የሚኮረክመን ለኛ ሲል ይቀጣን የነበረው ኡስታዙንም ይሁን መምህሩን መልካሙን እናስታውስም የዋለልንን ውለታ አይደለም እናስታውስም እንግዲያው ጥፋቱን ነው የምናስታውሰው ያ አይደለም ግን መሆን የነበረበት መልካሙ ነው መታወስ ያለበት ነው أيها الأحبة الوفاء ملكام لو على الملكام مملس وفاءنا ملكام على اللي بتكعراني دوم السن مادرك بس لا يون نجر مادرك ظلم وبدل إسلام كالكلال الوفاء ما هي ملكام على اللي سو بملكام مملس دمو يمؤمنوش مجلج أنا قال الشاعر إن الوفاء على الكرام مكرمة واللؤم مقرون بذي النسيان وترى الكريم لمن يقارب حافظا وترى اللئيم مضيع الإخوان الوفاء ያላቸው ሰዎች يعني መልካም ያልከላቸው በመልካም መመለስ የመልካም ሰውነቶች የተላላቅ ማንነቶች መገለጫ ነው ታላላቅ በጎሳ በብር በስልጣን ምናምን አይደለም እንግዳውሳ ሂማቸው ከፍ ያለ መልካምነታቸው ጎልቶ የወጣ የከሪሞች መገለጫ ነው አለ ነገር ግን ወራዳ መጥፎ ክፉ የሆነ ሰው የማንነቱ መልካም የሰራህለትን መርሳት ባህሪው ነው መጥፎን አንስቶ ማውሳት ባህሪው ነው ጀማዓ አንድ ባል ሚስቱን والله انت من اهل النار አንቺ እንደው والله የመጀመሪያው የጀሃነም ሰው አንቺ ነሽ ብሏል እሷ ደግሞ ምን ብላለችው والله جهنم መጀመሪያ ስገባ መጀመሪያ የማየው አንተን في قعر جهنم የመጀመሪያ ስምጥ አላ አንተን ነው የማየው هذه بتلك እሱ استدلال ያደረገው ምንድነው እኔ جهنمን አላህ አስጎብኝቶ ይሳይ
አብዛኛውን ቁጥር ያየሁት ሴት ነው ያሉትን ሐዲስ ነው استدلال ያደረገው። ወተክፉርነ العشير እኔም ለፋውን ለፋ ያልፋቴን ስለምትክጂ የመጀመሪያዋ ጀሃነም ገቢ አንቺ ነሽ ብሎ ፎከረባት። እሷ ደግሞ በመለሰችው መለሰ። ሌላኛው ደግሞ በሐያቴ አንተ ጋር ከተገናኘሁበት ጊዜ ጀምሮ የ40 ቀን እድሌ አመድ አፋሽ ያደር አንድ ቀን ኸይር አይቻላቅም ብላለች። هذا حالهن كثيرا በብዛት ይሄ ማንነታቸው ሲቆጡ እንደዚህ ነው የሚሉት አይደል? በቃ እንደው አንደላቀ አሞላቀ ቅቤ አብልተህ እንደው ማራ ጠጥተህ ብታኖር እንኳን ወርቅ አልብሰህ ብታኖር እንኳን ሲቆጡ እንደዛ ነው የሚሉት። ምላስ ነው ልብ አይደለም የሚለው። በቃ በምላሱ ሰዱት። ይሄን ምላስ ደግሞ የላይ ላይ ነው ያልፋል። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ስታኮርፋቸው እኔ ወላሂ ስታኮርፊኝና አማን ስትሆኚ ለይቻ ቃለሁኝ ብለው አሏት። በምን ያቃሉ አለቻቸው እናታችን አይሻ። እኔ ጋር አማን ስትሆኚ በመሐመድ አምላክ እያልሽ ትምያለሽ፣ እኔ ላይ ስታኮርፊ ደግሞ በኢብራሂም አምላክ እያልሽ ነው የምትምሪው አለቻቸው አሏት። ከዚያ ወላሂ ያ ረሱላላህ እኔ እንደው ምላሴ ነው እንጂ የሚያኮርፉት ልቤ እኮ ያፈቅሮታል አለች። በቃ ይሄ ልባቸው ያፈቅረናል ሚስቶቻችን። ምላሳቸው ተፈቃል ሊናገር ይችላል። ይሄ ምላስ ጉዳይ ነው፣ ማንነት ነው፣ ማለፍ ነው። ለማንኛውም ነገር ግን የብዙሃን ማንነታችን በተቃራኒ ነው። ኢዘን እሷ ምን ብላለችው? በለመዱት ማንነታቸው ብዙዎቹ እቤት ከገባው አመድ አፋሽ ሆኜ አንድ ቀን እንኳን ኸይር አይቻላቅም ብላለች። መለሰሱ ወላሂ እኔ ደግሞ አንቺን ከማግኘቴ በፊት ኸይር አይቼም ሰምቼም ማላቅ ነበር። አንቺ ቤት የገባሽ ኸይር በኸይር ሆነ ቤት ያለ አማን አልሰፈንም። ይህንን እኮ ነው ኢስላም የሚያስተምረው። ቃለ ስብሓነሁ ወተዓላ እድፈዕ ቢለቲ ሂየ አሕሰን ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም ወማ ዩለቃሃ ኢላ ለዚነ ሰበሩ ወማ ዩለቃሃ ኢላ ዙ ሐዚን ዐዚም። በዚህ ያኔ ይህን በዚህ አትመልስ፣ ቡጢን በቡጢ እንዳትመልስ አለ ኢስላም። እንግዳውሳ መጥፎ የተናገረብህን በመልካም መልስ፣ መጥፎ የሰራብህን መልካም ስራለት። እንደዛ በሚሆንበት ሰዓት በመካከላችሁ ላይ የነበረው ጠላታምናትና ግጭት ወደ ፍቅር ይመለሳል አለ አላሁ ጀለ ወዐላ። ጀርቡ ፊ ሐያቲኩም። በዚህ መልኩ ነው ኢስላም ያስተማረን። አዩሃ አልአሂባ ይሄ ወላ ተንሰው الفضل በይነኩም ተያይዞ የመጣበት ቦታ ገራሚ ነው። የቱ ጋር መሰላችሁ ተያይዞ የመጣው? በሚቀጥለው ኹጥባ ነግራችኋለሁ ኢንሻአላህ። ተያይዞ የመጣበት ቦታ እንደው አጅብ ነው። አሁን እኔ ያነሳሁት በህይወታችን መልካም ያለው በአማን የኖር ነው። አንዳንድ ጊዜ የተለያየንበት ኦር አንዳንድ ጊዜ የምንከላለፍበትን ነገር ነው ያነሳው። ነገር ግን አያዋ ተያይዛ የመጣችበትን እንትን ብታዩት በጣም አጅብ ነው። እንዴት እዚህ ጋር ወላ ተንሰው الفضل በይነኩም ብላ መጣች ብላችሁ ነው የምትሉት? ኢዘን ወላ ተንሰው الفضل በይነኩም የሚለው የወረደበት ምክንያት ሌላ ቢሆንም ለጎረቤቶቻችን ሐቅ አላቸው፣ ለመስጂድ ጀማዓዎች ሐቅ አላቸው፣ ለኡስታዞቻችን ሐቅ አላቸው፣ ለጓደኞቻችን ሐቅ አላቸው፣ ለሥራ ባልደረቦቻችን ሐቅ አላቸው፣ ለመንገደኛው ሐቅ አለው፣ ለሙስሊሙም ለክርስቲያኑም ሐቅ አለው። ወላ ተንሰው الفضل በይነኩም መካከላችሁ ላይ መልካምን ነገር እንዳትዘነጉ አለ። أقول ما تسمعون وأستغفر الله لي ولكم ولسائر المسلمين فاستغفروه وتوبوا إليه. الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه. صلوا على الرسول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بجودك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين يا رب العالمين. اللهم اهدنا واهد بنا واجعلنا سببا لمن اهتدى. اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأقم الصلاة.